አዲስ አበባ ውስጥ መኖር ብልሃትን ይጠይቃል። ዛሬ ደግሞ እኔና ሚኪ ስታር ገንዘብ ለማግኘት ከሙያችን ወጣ ብለን እንወዳደራለን። ሚኪ ስታር ጎበዝ የኤዲቲንግ ባለሙያ ሲሆን እኔ ደግሞ የካሜራ ባለሙያ ነኝ። ወየ የመወዳደሪያ ህጎቹም መነሻ ካፒታል 0 ብር ሲሆን የመወዳደሪያ ጊዜ ከጧት 3 ሰዓት እስከ ምሽት 1 ሰዓት ብቻ ነው። መስራት የሚፈቀደው ጊዜያዊ ስራ ሲሆን የቀን ወጫቸውም ሰርተው ባገኙት ገንዘብ የሚሸፈን ይሆናል። አሸናፊ የሚሆነውም በመጨረሻ ከፍተኛ ገቢ ያገኘው ተወዳዳሪ ነው። ቻሌንጃችንን ጀምረናል። ከዚህ ሰፈር አይ ቲንክ መውጣት አለብኝ ይመስለኛል። ነገር ግን በራሳችን ገንዘብ መጠቀም ስለማንችል የግድ የታክሲ ረዳት መለመን አለብን። እንግዲህ ተመልካቾቻችን አሳይመንት የተሰጥቶኛል። ወደ ስራችን ውስጥ እንፈልግ ነው። ፒያሳ ይትጋም ወደ ፒያሳ የሚሄዱ ታክሲዎችን አግኝቼ በነፃ እንዲወስዱ ልጠይቃቸው ስል ያጋጠመኝን ነገር ተመልከቱ። እንዳትለፋደድሽ ይሰምና እንዳትለፋደድ ልጁ ምን እንዳደረገ ባላውቅም እኔ ግን ሌላ አማራጭ ስላልነበረኝ የሚመጣውን ለመቀበል ወስኜ በድፍረት ጠየቁኝ። እናም ተሳካልኝ። እስኪ አሁን ደግሞ ሚኪ ምን ላይ እንደደረሰ እኔ ሰላም ነው። ስራ እየፈለኩ ነበር። መንጃ ፍቃድ የለኝም። ሚኪ በመጀመሪያ ሙከራው መንጃ ፍቃድ ተጠይቋል። እኔም በነፃ ያመጣኝን ረዳት አመስግኜ ስራ ፍለጋዬን ጀመርኩ። እስኪ እዚህ አካባቢ ጫማ የሚሸጥ ምናምን አለ፣ ግን ሰዎች የሉ። ይሄ ጥላውን ጫማ ማደሻ የሚል አለ እዚህ ጋር። ሆነ ሸክም ምናምን የለም። በእናትህ ሚኪ ያለው አማራጭ መሸከም እንደሆነ የገባው ይመስላል። ደግሞ በዜሮ ካፒታል ስለሆነ የምንጀምረው ግዴታ ጉልበት ስራ መሆን አለበት። ገባችሁ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለው። ስራ ፈልጌ ነበር። ምን መስራት ይችላሉ? ሰፈር ነኝ። ምን አይነት ስራ ላይ? ማንኛውም ስራ እሰራለሁ። ጫማ ትሰራለህ? እንዴ ደስ ይለኛል። እንደረዳነት ትሰራለህ? ደስ ይለኛል። እኔ በመጀመሪያ ሙከራዬ ስራ አግኝቻለሁ። ታላም ተቀባለህ ክሬም ምናምን። አሁን የክሬም ጫማ ነው። ሚኪ ግን እንዳሰበው የሆነለት አይመስልም። ሰላም ነው አባት፣ እንዴት ነው? ስራ ምናምን ፈልጌ ነበር። እያስገባው ነው። ለምሳሌ ኦኬ፣ ከሸክም ውጭ የሆነ ቀላል ስራ የለም። እዛ ጋር ምን አልክ መሰለ? የሆነ ሸክም ምናምን የለም። በእናትህ ክላሽ አላረገም። ምንም ቀለል ያለ ስራ የለም። አንዱ አፍሬ ብቻ ስንት ነው? አንዱ አስብልኝ ካልከኝ በ3 ብር ላስብልኝ ይችላል። ላስብልኝ እንዳለ ስራው። ማርያም አዎ፣ እንዲህ ነው። አዎ፣ እንደዚህ ነው። ትንሽ ነው ብሩ ግን። ሚኪ ክፍያው ባያስደስተውም የመጀመሪያ ስራውን ጀምሯል። የቢራ ሳጥን መዳርደር ሲሆን ከዚህ በፊት ሰርቶት የሚያውቅ አይመስለኝም። ይወጣው ይሆን? አብረን እናያለን። የትኛው ስራ ከጀመርኩ ከሰዓታት በኋላ የመጀመሪያ ከስተመር መጣ። ስንት ከፍለኛለህ? 10 ብር። እሺ በቃ ይሁን። እኔም አንድ ጫማ በ10 ብር ተስማምቼ መስራት ጀምሬያለሁ። እንደዛ አይደለም እንጂ ይሄኛው አታስነካ። መጀመሪያ ላይ የጫማ ክሩን ቀለም እያስነካው ተቸግሬ ነበር። በኋላ ግን እየለመድኩት መጣሁ። ሚኪ ስራው እንዴት እየሄደለት ነው? ወደ እሱ እንመለስ። ልክ ነኝ ግን እየደረደርካል። ስለብቻ ናታ። ሚኪ እንዳሰብነው ሳይሆን ስራው የቀለለው ይመስላል። ነገር ግን አሰሪው ቶሎ ቶሎ እንዲያስገባ እየነገረው ነው። ቶሎ በል። ሚኪም በሙሉ አቅሙ ለመፍጠን እየሞከረ ነው። የመጨረሻዎቹ ሳጥኖች ቢፈትኑትም 11ዱንም ሳጥን አስገብቷል። ይሄንን አሁን በሳጥን እንደዚህ በብዛት ይሄን ያህል ብዙ ብትሰራ አስበዋል ምን ያህል እንደምታገኝ? በዚህ በ11 ሳጥን 33 ብር ሰራ። 40 ብር ሰጠኝ። ታዲያ በቃ አመሰግናለሁ አባት። እንግዲህ ሰርተናል። ወደዛ ወደዚህ። ስራ እኮ ጠፋ። ሰው አይመጣም። ሰው አይመጣም። የነበረውን ስራ ሰርቼ ብጨርስም ሌላ የሚታደስ ጫማ ስላልመጣ የሰራውበትን ተቀብዬ ወደ ቀጣይ ስራ ገባው። 20 ብር ሰርቻለሁ። በጣም አመሰግናለሁ ስራ ስለሰጠኝ። ፀጉር ቤት አለ እዚህ ጋር። ምናልባት እስኪ ስራ ካላችሁ ልጠይቃችሁ። እኔ የፈለግኩት ጽዳት ነበረ። ልጁ ግን ቆራጭ ነው የምንፈልገው አለኝ። ከዛም ስለማልችል እኔም ጥዬ ወጣሁ። ቡና ያስፈልገኛል። ስለዚህ 40 ብር ሸቅለናል። ቡናችንን እንጠጣለን። ከዛ በአዲስ ሞራል ስራ እንሰራለን ማለት ነው። ሚኪ በመጀመሪያ ስራው ባገኘው ገንዘብ ቡና ለመጠጣት እየሄደ ነው። ቡና እንጠጣለን። ተመልካቾቻችን እጅ እስኪቀልጥ ድረስ ማለት ነው 40 ብር ነው የሰሩት። ቡና 30 ብር ነው። እንግዲህ ያው ቀጣይ እዚህ ህንፃ ላይ ሌላ ስራ ፈልጋለሁ። ግን የሚያሳዝነው 10 ብር ብቻ የሚቀረኝ ከዚህ በኋላ። ቡናው ደስ ይላል በጣም ትቀንሽልኛል? አዎ ቀንስላለሁ። እሺ በቃ ተባበሪኝ፣ በነፃ አድርጊልኝ በእናትሽ። ችግር የለውም። የምር ማርያምን ኪሳችን ይከታል። በነፃ ነው የተጋበዝነው። ቀጣዩ ምንድን ነው የምሰራው? ለሁለታችንም ሁለተኛ ስራ ማግኘት ቀላል አይደለም። እስኪ ወጣ ብለን የሰዎችን ሀሳብ እንስማ። ምን መሆን ነው የምትፈልጊው? ዶክተር ባልሆን ይሄንን ሆናለሁ ብለሽ የምታስቢው ነገር አለ? ሞዴል። አሁን ስራ ማግኘት ኖርማል፣ ምንም ገንዘብ ሳይኖርሽ ከትምህርት ውጭ ስራ ማግኘት ቀላል ነው ብለሽ ታስቢያለሽ? እንዴት ስራ ለመስራት ሞክረሽ ታውቂያለሽ? ቤትም ቢሆን
ቤትማ እሰራለሁ ግን ውጭ ላይ በወጣ ምን እሰራለሁ ብለሽ ታስቢያለሽ? እኔ እንጃ አስቤያለሁ። ሚኪ ሲጨንቀው ጊዜ ኤአይ ማማከር ጀምሯል። ሰላም እንዴት ነህ? ስራ እየፈለግኩ ነበር አዲስ አበባ ውስጥና በዜሮ ካፒታል ምን ልሰራ እችላለሁ? በዜሮ ካፒታል አዲስ አበባ ውስጥ መስራት የምችሏቸው ስራዎች አሉ። ለምሳሌ ኦንላይን ረዳትነት መስራት ይችላሉ። እነዚህ ስራዎች ምንም ካፒታል ባዚካሊ የማይጠይቁ ናቸው። ጽዳት ስራ በጥሩ ሁኔታ የሚሰራ ስራ። ያው ጽዳት ምናምን ብላኛለች። ጽዳት እንፈልጋለን። ምን ነቻ? ኧረ ጫንልኝ እስቲ በእናትህ። ግን ትከፍላለህ? ኧረ አብሽሩ። የምር በቃ ሚኪ ብልጥ ነው። ከፕላይ ስቶር አፕ ለማውረድ ብቻ ብር ሊቀበሉ ነው። ቴንኪ አባቴ። እንግዲህ ሰብስክራይብ አድርግ። እሺ ፒክስ አድርጌለት 30 ብር ሰጠኝ ማለት ነው። በአጠቃላይ 70 ብር ማለት ነው። ግን ሁለቱን ለመናገር ዩቲዩብ ላይ ስለሚያቀኝ ነው እንጂ አይሰጠኝም ነበር። የተባልኩበት ቦታ ደርሼ የደወልኩኝ። ሄሎ ሰላም፣ እንዴት ነሽ? ደርሻለሁ። በርጋ ነው ያለው። 5ኛ ፎቅ። እዚህ ጋር እየደወልኩ ያለሁት መጀመሪያ ላይ ስራ ጠይቄበት የነበረው ፀጉር ቤት የሰጠኝ ኮንታክት ነው። 5ኛ ፎቅ ና ተብያለሁኝ። ስራው ግን እስካሁን ምን እንደሆነ አላወኩም። ከገባው በኋላ ማየው ይሆናል። አይ ቲንክ ጂም ቤት መሰለኝ። አንቺ ነው ያገኘሁት በስልክ። ሰላም፣ እንዴት ነሽ? ምንድን ነው የምሰራው ስራ? ቃል ውስጥ ኦኬ። አውጥተህ ማጥራት ትችላለህ። ውሃ ላይ ተሳጠው። እሺ እሺ እና ልብ አውጥተህ ማጥራት ትችላለህ። እሺ። እቃዎቹ እዚህ ጋር አሉ። ውሃ ከዚህ መውሰድ ትችላለህ። እሺ። መጀመሪያ ትጠርገውና ትወደቁታለህ። ግን ስንት ነው የሚከፈለኝ? ከዚህ ስንት ነው የሚከፈለኝ? እሱን እስቲ እናያለን። እንግዲህ ተመልካቻችን በጄሚናይ መሰረት የጽዳት ስራ እየፈለግን ነው። ያስፈራል ግን መጠየቁ ማለት ነው። ሰላም ነው አለን። ስራ እየፈለግኩ ነበረ። ጽዳት ምናምን ነገር። ጽዳቶች አላችሁ? ልጅቷ ጽዳቶች አሉኝ ብትለውም ሚኪ ግን እያደረቃት ነው። እኔ ችግር የለውም። በቅናሽም ራሱ ልሰራላችሁ ይችላል። ውድድር ላይ ነኝ። በጣም ገንዘብ ያስፈልገኛል ብሎ ለማሳመን እየሞከረ ነው። ውለታሽን በኋላ ከፍላለሁ እያለ ነው። ከዛም ከልጅቷ ጋር ስለተግባቡ እሺ አለችው። ከዛ ጋር ጀመረ። ከዛ እሺ። ሚኪም ስራውን ጀመረ። እኔም ከስንት ልፋት በኋላ ጨረስኩ። መሬቱን ጠርጌና ውሉዬ ከጨረስኩ በኋላ ቁጭ ብዬ ስልክ መነካከት ጀመርኩ። የኔ ስራ እዛ ጋር ያበቃ መስሎኝ ነበር። ነገር ግን ብዙ ያልሰሯቸው ስራዎች እንዳሉና ብረቶችን ማስተካከል እንዳለብኝ ነገረች። እኔም ወደ ስራዬ ገባሁ። ከዛም እሷ ባዘዘች መሰረት ሌሎች ስራዎችንም ሰራሁ። እኛ እንደምናስበው አይደል። የሆነ ኢንስታግራም ላይ ማቀው ሰው ነበር፣ ልሞክር ነበር። ኧረ በመጨረሻም የልፋቴን ዋጋ ልቀበል ነው። ይህን ሁሉ አለፍቼ 50 ብር ብቻ። ሚኪም እየሰራ ነው። ስንት ብር ይሰጠኝ? ልክ ነኝ ግን ማሽን ከላይ ብትጀምር ከዛ ነው ጀምሮ ከላይ ጭራሽ። ሚኪ ግን ሲታይ ተለማምጦ የገባ አይመስልም። በጣም እየቀበጠ ነው። ወይኔ በዚህ የሚጸዳው በዚህ አጽዳ። ሚኪ ምንም እንኳን የጽዳት ስራ ሰርቶ ባያቅም በልጅቷ እርዳታ ሰርቶ ጨርሷል። ለአንተ እኮ ይከብዳል ብዬ በስገባ አይሆንም ብዬ 100 ብር ብትሰጪኝ እኔ ደስ ይለኛል። ሰላም ወከልክ ምናምን ጎበዝ ነህ። በደንብ እንዳልሰራው አውቃለሁ፣ ግን ብር ያስፈልገኛል። ትራንስፈር እናድርግና 200 ልክ እንዳለ በቃ 200 አንድ ሰላም ወከልክ 09 67 87 ይህ በጣም ማስጃት ነው ሬዲ እንጂ ምንም አላጸደውም። በስራ 270 ብር ደርሻለሁ። መብላት አለብኝ ምክንያቱም ርቦኛል ማለት ነው። ስራውን በደንብ ሳይሰራ አይኑን ሳያሽ 200 ብር ተቀበለ። እንዴት ድፍረቱ! ትልቅ ምግብ ቤት ገብቶ ፍርፍር አዘዘ። ውድድር መሆኑን ረስቶታል መሰለኝ። እኔ ማድረግ ያለብኝ ትንሽዬ የሻይ ቤት ፈልጌ ምሳይ መብላት ነው። አምባሻ የለም። ለውጭ ቁጠባ አምባሻ በሻይ እየበላው ነው። ስንት ነው የሚሆነው? እማ ሂሳብ ቴሌ ብር አላችሁ? ስንት ነው የመጣው? 200። እሺ እሺ 09 ስንት ነው? 39 ያው አሁን መሽቷል። በጣም ደክሞኛል። ቀንም ሙሉ ነው ስራ ለመስራት ስሞክር የነበረው። የምንገናኝበት ሰዓት ስለደረሰ ወደ ሚኪ መሄድ አለብን። ታክሲ ቼክ ላድርግና እንሄዳለን። ከዛም የፒያሳ ታክሲ አገኘ። ይቆያል እንዴ? ራሱ ነው የሚሄደው።
አባ ወይ ዲጄ ምናምን የለሽም እንዴ? ረዳት ምናምን? ዲጄ የለኝም። ረዳት ከሌለ እኔ ልጥራለህ ብዬው አይሆንም ሲለኝ ውድድር ላይ መሆኔን ነግሬው አሳመንኩት። ፒያሳ አባ ፒያሳ ነህ? እሺ የሳይ ፒያሳ አባ እማ ፒያሳ ነሽ? ሰው ፒያሳ ሄድ መሰለኝ። እየወጣን እሺ እንዳያስቸግርሽ ቀስ ብለሽ። በባዶ ልንሄድ ነው እንዴ? አይ መንገድ ላይ ሰው አይጠፋም። እማ ፒያሳ ዮሐንስንም እየጠራሽ ዮሐንስ ሜዲ ነው አባ ፒያሳ ጥራችሁ እማ ፒያሳ አባ ቀስ እያልሽ ከውጭ ክፈችሽ። ይሄንን አስገባሽ። ፒያሳ ከውጭ እየረሳው ነው ከውጭ መሆኑ። አብሽር ይለመዳል። ይኸው እሱንም ማስገቢያት። ፒያሳ ሂሳብ 20 ብር ነው። ሂሳብ 20 ነው። እዚህ ጋር የከበደኝ መልስ መመለሱ ነበር። ወራጃ ላይ አይ ተሻግሮ እንጨርሳለን። አሁን የታክሲ መጨረሻ ጋር ደርሰን ሁሉንም ተሳፋሪ አውርደናል። እኔም የጠራውበትን ልቀበል ነው። ውድድር ላይ ምናምን ስላልሽኝ በቃ ይመችሽ ያራል። እሺ ብራዘር እስቲ ቻሌንጁን ጨርሰናል። እኔ ጨርሻለሁ። ሚኪን ገና አላወቁም እና መጨረሱን ቼክ አደርጋለሁ። ምክንያቱም ሰዓታችን አልቋል። ኤዲተር ይበልጣል ወይስ ካሜራማን? ማነው ስማርት? ስንት ብር ሰራ ነው ዋናው ነገር? 270 ብር ነው የሰሩት በአጠቃላይ። አሁን ኪስ ውስጥ የቀረው 70 ብር ነው የሰሩት። ህጉ ግን ካሽ ይዘን መጨረሻ ላይ የምንመጣው ገንዘብ ነው ተቆጥሮ ምን ያክል ይሆናል የሚለው። 70 ብር ነው የሰሩት። እኔ ደግሞ አጠቃላይ የሰራሁት ከምግብ ቀሪ ምናምን ማለት ነው 125 ብር ነው እኔ ይዤ የመጣሁት። እሱ ደግሞ 70 ብር ነው ይዞ የመጣውና ከዚህ ነገር የተረዳሁት ነገር ምን እንደሆነ ታውቃለህ? አንዳንዴ እኛ ከምናገኘው በላይ እናጠፋለን። እኔ ባይዘው ይበልጠኛል ገንዘብ 270 ብር ነው እሱ የሰራው፣ እኔ 170 ብር ነው የሰራሁት። ግን መጨረሻ ላይ ይዘን የመጣነው ይለያያል። ግን አንተ ተጎድተሃል። አሁን አንተ የቫይታሚን እጥረት ነው አለብህ። ደህና ምግብ ባለመብላት ሙድ ቢይዝብኝም በመጨረሻም እኔ አሸንፌዋለሁ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። ይመቻችሁ።